ሆኜ መጥቼ ይህንን ድርጅት እንዳይሰበሰብ ችግር አለበት አላልኩም። በግለሰብ እንኳን ስለእናንተ መጥፎ ነገር አላወራው። ስለዚህ እንዳይቀየር ነው ተቀይሮ አንዳንዱ ከአዶናይ ጋር ያያይዘው። እኔ ከአዶናይ ጋር ያያዝኩም ድርጅቱን ጥያቄ መልስ፣ ይሄ ጥያቄ አለን እንጂ ካልመለሰ እንዳትረዱ እንደዚህ እንዳይደረግ አላልኩኝም። ይሄ ጥያቄ ለወደፊትም ይቀጥላል። ከዚህ በፊትም የምጠይቀው ነው። ለሄርት ቱ ሄርት ፋውንዴሽን ለብቻው መጥቼ የጠየኩት ጥያቄ አለ። ከዚህ በፊት የተለያዩ ድርጅቶችን በግለሰብ ጠይቄያለሁ። ይሄ ደግሞ መብት አለኝ የመጠየቅ፣ ማንም ሰው መጠየቅ መብት የለም የሚልበት አይነት ህግም ሀገርም ስላልሆነ ማለት ነው። ደግሞ አንዴ ጥያቄዎችን እየመገብናቸው ነው ያለ ነው። ቶሎ ብለህ ጥያቄዎችን ጠይቅና እኔ ጥያቄን ጨርሻለሁ። የኦዲት አደራረግ ስርዓቱ ምን ይመስላል የሚል አንድ ነን ፕሮፊት ኦርጋናይዜሽን ሲቋቋም የፍቃድ የሚሰጥ አካል ኦዲት የሚያደርግበት ስርዓት አለ። የአሜሪካኑ በአሜሪካኑ ህግ ይደረጋል። ወደ ኢትዮጵያ ደግሞ ፈንድ ሲያደርግ የአሜሪካኑ ኤንጂኦ ወደ ኢትዮጵያ ራሱ ከታክስ ነፃ ከማድረግ ተነስቶ ገብቶ የሚውልበትም ጭምር የት እንደሆነ የኢትዮጵያ መንግስት ደግሞ ያደርጋል ማለት ነው። ስለዚህ ሄርት ቱ ሄርት በአሜሪካንም በኢትዮጵያም የተመዘገበ ድርጅት ነው እንጂ በአሜሪካን ብቻ አይደለም። በዛም ሀገር ሄርት ቱ ሄርት ፋውንዴሽን የሚል ላይሰንስ አለ። ስለዚህ ለኢትዮ ኢስታንቡል ብቻ እኮ አይሰጥም እኮ። ቅድም ተሙ ሰምተህ ከሆነ ለምሳሌ ኢትዮጵያ ውስጥ ከተለያየ አቅጣጫ ትራንስፖርት ቸግሯቸው የማይመጡ ልጆች አሉ። እንደ ከወላጆቹ አንደበት ማርች 21 ከተገኘ ቪዲዮ ዶክመንተሪ ስለሚቀርብ በደንብ ታየዋለህ። ከወላጆቹ አንደበት ብትሰማ ከአዲስ አበባ ከ1000 ኪሎ ሜትር በላይ ተጉዘው የሚመጡ ልጆች አሉ። ወላጆች ድሃዎች ገንዘብ የላቸውም። ትራንስፖርት በጣም ችግር ነው ታውቃለህ። በቃ በጣም ችግር ደግሞ በአንድ ጊዜ አይሆንላቸው። ወረፋ ጠብቀው አልደረሳችሁም ተብሎ ይሄዳሉ። በተጉላላ በትራንስፖርት ነው የሚመጡት። ስለዚህ ጥናት እያደረግን ያለ ነው። ሄርት ቱ ሄርት የተቋቋሙበት ምክንያት ባይዘው ይሄንን የህፃናቶችን ሕክምና ከኢትዮ ኢስታንቡል አውጥቶ ራሱን የቻለ እንዲሆን የማድረግ ስራ ነው ያለው። ለምሳሌ ቅድም የልብ ህሙማን ማዕከል ከአንተ ጋር አልሰራም ግንኙነት የለኝም ብለዋል አለ። በፊት የነበረው ዳይሬክተር ከኔ ጋር በደንብ አድርጎ ይሰራል። መስራት ብቻ አይደለም፣ እኛ ስንቸገር እነሱ ያውሱናል፣ እነሱ ስንቸገሩ እንበዳደራለን። አልፈን ተርፈን ፔሸንት ጠይቀን አልሰጠንም። እሱ ይሁን ሌላው ዳይሬክተር ይሁን አላውቅም። ከጥቁር አንበሳ ፔሸንት እንጠይቃለን፣ እንወስዳለን፣ እናክማለን። እኛ የልብ ማዕከል እኮ ማህበር እኮ ነው። በቃ አሁን እኮ ደስ ሊለው ነው የሚገባው። ከጣሊያን ሀገር የሚመጣው 50 ሰው ሊያክም ነው እኮ ነገ። አሁን ኤፕሪል 24 እኮ ትከታተላለህ ዜናው። 50 ሰዎች ከሚታከሙት እኮ 25ቱን እኮ መንግስት ሆስፒታል እንዲያክም እኮ ፍቃድ እየጠየቁ ነው ጥቁር አንበሳ። ከጥቁር አንበሳ ባዘው እዚህ ጋር ግልጽ ይሆንላችሁ፣ የልብ ህሙማን ማህበር የሚባል አለ። ህመምተኞቹን በማህበር አሰባስቦ ቁጥር እየሰጠ ልክልሃለሁ፣ በውስጥ በአንተ ስልክ ልክልሃለሁ እንዴት እንደምንከባበር። እነኛን ልጆች ከዛ መዝገብ ላይ ነው የምንወስደው እኛ። የልብ ህሙማን ማህበርና የልብ መርጃ ማህበርን አናቀላቅለው። ያኛው የህክምና ሴንተር ነው። ዶክተር በላይ አበጋዝ ያደ በጣም ማደንቃቸው ብዬ ግድም ገልጬልሃለሁ። በጣም አርቲስት ማናት ልጅ፣ በጣም ጥሩ ልጅ የምትሰራ ልጅ አለች። እኔም ደውዬ አንድ ጊዜ አብረ በጋራ እንሰራለን ብዬ አናግሬያታለሁ። መሰረት አርቲስት መሰረት በጣም አፕሪሼት ማድረገው ቦታ ነው። የጎበኘሁት ቦታ እኮ ነው። እኔ ጋር የሚሰሩ ሐኪሞች እኮ እዛ ይሰራሉ እኮ። እኔ ጋር ሰርጀሪ የሚያደርገው ሐኪም እኮ እዛ ሄዶ ሰርጀሪ ያደርጋል። ከዚህ በላይ ምን ግንኙነት አለ? ሄጄ ሜዲካል ዳይሬክተሩን ላላቀው ይችላለሁ። እሱን አላወቅኩትም ማለት ግን እዛ የሚሰራው ሐኪም እኔ ጋር ይሰራል ማለት አይደለም። እዛ ወረፋ የያዘ ልጅ እኔ ጋር መጥቶ ሊታከም ይችላል። ከወረፋ ላይ መውሰድ እንችላለን። እኛ እኮ በግላችን ያልመዘገብነው ለምን መሰለህ? አድሎ እንዳይኖር እዛ የተሰለፈ ሰው እያለ ሌላ ሰልፍ እንዳናሰልፍ እንጂ በነፃ ሕክምና አለ ብለው መቼም እንኳን የተቸገረ ሰው አይደለም ሀብታም ሳይመጣም ነው እንጂ በነፃ ሕክምና አለ ብለው መቼም እንኳን የተቸገረ ሰው አይደለም ሀብታም ሳይመጣም ነው። ስለዚህ ከልብ ህሙማን ማዕከል ማህበር ነው። ልክ እኛ እንደምናቋቁመው የዛሬ ስንት ዓመት ዶክተር በላይ አቋቋሙ። የልብ ህሙማን ማህበር በቦርድ የሚመራ እኮ ነው፣ የመንግስት አይደለም። አንድ በጎ አድራጎት አቋቁሞ ቦርድ የሚመራው ማህበር ነው። ጥቁር አንበሳ ግን የልብ ህክምናው የመንግስት ነው፣ የመንግስት ነው። የልብ ህመምተኞች ማህበር ደግሞ ዶክተር አቶ እንዳለ የሚመራው ፕሬዚዳንት ሆኖ የሚመራው እኔ ጋር አግሪመንት ከኢትዮ ኢስታንቡል አግሪመንት አለው። ይሄ አግሪመንት መቼ መሰለህ? የዛሬ 2 ዓመት 3 ዓመት አካባቢ በፊት የነበረ አግሪመንት አለ። ስለዚህ አዲስ ይሆን አይደለም። ስለዚህ ከጥቁር አንበሳ አሁን ደግሞ ከዚህ 1 ዓመቱ መካከል ውስጥ
ዲቦራ የሚባል ፋውንዴሽን አለ። ይሄ ዲቦራ የሚባለው ፋውንዴሽን ዳውን ሲንድሮም የዚህ የአእምሮ እድገት ውስንነት ያለባቸው ልጆች የሚያሳድግ ተቋም ነው። እነኛ ልጆች በተለይ በጣም ብዙ ህመምተኞች አሉ። ባለቤቶቹ እዚህ ሊሰሙ ይችላሉ፣ አሁን ምስክር ናቸው። ከዛም ወስደን እኮ በደብዳቤ ወስደን አክመን እንመልሳለን። ስለዚህ ከአንድ ተቋም ጋር ተመሳሳይ ተቋም ነው። ምናልባት ያ ተቋም የእኛን ዓላማ ሳይሰማው ተቃውሞ ወጥቶ ከሆነ እኔ ያዝንበታለሁ። አጋዥ አገኘው ብሎ አፕሪሼት ማድረግ የሚገባው ተቋም እኮ ነው። ለማገዝ እኮ ነው የመጣ ነው። ቁጥር እኮ ነው የሚቀንሰው። ለምን ህፃናቶቹን አናስቀድምም? የኔ የሚባለው ነገር ምን ይሰራል እዚህ ላይ? ምንም ኢትዮ ኢስታንቡል እኮ እውነቱን ልንገር አይደለ 113 ልጆች ሲያሳክም እኮ የረዳው ሰው አልነበረም። ጓደኞቻችን እየመጡ ነው ያሰሩት። ቅድም እንዳልኳችሁ እርዳታም ጥየቃ አልወጣንም። በፍላጎት ላይ የተመሰረተ ነው። እኔ ግን ሳየው የልብ ህክምናው ከፍተኛ ገንዘብ ይፈልጋል። በጣም ብዙ ገንዘብ ይፈልጋል። ንግድ ነው የተቋቋመው። የሰራተኛውን ደሞዝ መክፈል እንዳይችል ነገ እንዲከስር መሆን የለበትም ያ ድርጅት። ዛት ዋይ ህክምናው እንዲቆም አልፈልግም። ሄርት የሚባል ሲሪየስ ኤድ ይቋቋምና ከኢትዮ ኢስታንቡል ወጥቶ ለብቻው ይመስረት፣ ሴንተር ይኑረው። ልብ ማዕከል ዶክተር አበጋዝ ዶክተር በላይ በጣም ብዙ ችግር አልነበረባቸው። በጣም ሲለምኑ አንድ ብር ሲሉ ተቋቋመ። ደስ የሚል ታሪካቸውን አስቀምጠው ሄዱ። አሁን እሳቸው የሉም፣ ቦርድ ውስጥም የሉም እሳቸው። ልብ ማዕከሉ ግን አለ። ነገ ሄርት ሴንተር ሲቋቋም እኔ ላልኖር እችላለሁ። የልብ ማዕከሉ ግን ሌሎች ቦርዶች እየመሩት ይቀጥላል። ስለዚህ እኔ በጣም ደስ የሚል ነው። አንተ የምታነሳው ጥያቄ ለማህበረሰቦቻችን በደንብ ግልጽ የሆነ ነገር ያደርግልናል። እንዲህ አይነት ጥያቄ ሲነሳ በደንብ እንዳስረዳ ይሆናል። እኔ በጣም እንጂ አድርጌ ነው የምነግርህ ተሙ። ነገ አብረኸኝ እንድሰራ ስለምፈልግ ነገ አንተ መጥተህ የዚህ ዓላማ ደጋፊ ሆነ አብረኸኝ እንድሰራ ፈልጋለሁ። ምንም በኔጌቲቭ አላየውም። ስለዚህ የኦዲት አደራረግ ስርዓቱ ቅድም ባልኩ መሰረት ፍቃድ የሰጠው አካል ኦዲት ያደርጋል። በሁለቱም ሀገራት ያለው ህግ ያስገድዳል። ኦዲት ሳትደረግ ንግድ ፍቃድ የነን ፕሮፊት ፍቃድም አይታደስም። ስለዚህ ሄርት ግን ሲቋቋም ዓላማው 4 ክልሎች መርጦ የፔሸንት ፍሰቱን የህፃናቶቹ ህመም ፍሰቱን ያየበት ቦታ ላይ በመንግስት ሆስፒታል ውስጥ የልብ ቀዶ ህክምና ሴንተር ማቋቋም ነው ዓላማው። ገብተህ ብታይ ያ ሲቋቋም ምን ይሆናል መሰለህ? ትራንስፖርት የቸገረ ሰው እዛው ይታከማል። አይመጣም፣ በትራንስፖርት ችግር አይወድቅም። የወስጥበት አይኖርም፣ መጉላላት አይኖርም። ስለዚህ ሊደነቅ የሚገባው ምን መሰለህ? ግል ተቋም ሆኖ ሰው አይርዳ የሚለው ህግ የለም። የግል ተቋም እንደውም ይበረታታል። ሌሎች የግል ተቋማት ሁላችንም በአመት መቶ ልጆች ብናሳክም እኮ ብዙ ግል ተቋማት አሉ፣ እያከሙ ያሉ አሉ፣ እያከሙ እየሰሩ ያሉ ሰዎች አሉ። አፕሪሼት የምናደርጋቸው ሄደው ወረፋ እየጠበቁ ወረፋ ደርሷቸዋል ሲባሉ ልጆቹ ሞተዋል እንባላለን። ይሄን ስትሰማኛ ቦታው ላይ እንዴት እንደሚያምህ በጣም ነው የሚያምነው። ስለዚህ የኦዲት አደራረጉ በዛ ይሄዳል። ነን ፕሮፊት ለግል ተቋማት ይከፍላሉ ወይ? ኦፍኮርስ አወራዶ ሊከፍል ይችላል። አሜሪካን ሀገር ያለው በጎ አድራጎት እኮ እኛ ጋር የአጥንት ህክምና ለህፃናቶች ይከፍላል። አሜሪካን ያለ ኤንጂኦ ከኢትዮ ኢስታንቡል ጋር ተዋውሎ አይኦኤም የሚባል ለምሳሌ ስደተኞች ኤንጂኦ ተቋም አለ። ብዙ ስደተኛ ከኛ ጋር አግሪመንት ገብቶ ያሳክማል። የመንግስት ሆስፒታልም ያሳክማል፣ የሌላውም ጋር ያሳክማል፣ ሁሉ ቦታ ያሳክማል። የነን ፕሮፊት ኦርጋናይዜሽን ለግል ተቋማት ይከፍላል። እንዳደረጃጀቱ የውስጥ ህጉ የሚያስፈልገው ይከፍላል። የውስጥ ህጉ የሚያስገድደው የመንግስት የግል ተቋማት አሳክማለሁ ብሎ መቼም አይቋቋም። ስለዚህ ዋናው በህክምናው ላይ ያለው ነገር ያደርጋል። ለግል ተቋማት የህክምና ሴንተር ሌጋል ሴንተር ነው፣ ታክስ ከፋይ ነው። ስለዚህ መንግስት ጋር ወረፋ ስላለቀ ነው። የኢትዮጵያ ህዝብ ብዙ ነው። ብዙ የጤና ተቋማት ቢኖሩ የህመምተኛው ብዛትና የሆስፒታሉ መጠን ባላንስ አላረገ። ዛት ሳይ ነው የግል ሆስፒታል ሰው እየፈሰሰ የሚሄደው እንጂ የመንግስት ሆስፒታሎች ብዙ አሉ። በተለይ ከልብ ህሙማን ተቋም ጋር ምንም አገሪስት የሆነ ሁኔታም ስለሌለ ጥያቄዎቹን ልመልስና ሌሎች ጥያቄዎች አራቷን ልጨርስልህና ከዛ ሌላ ካለ ሌሎችን እንዳይወስዱ የኔ እናንተ ክርክር ብቻ እንዳይመስል። ምን ያህል ገንዘብ እናገኛለን ብላችሁ መጣችሁ የሚለው ቅድም መግለጫ ላይ እኔ ገንዘብ አይደለም የምፈልገው። እኔ ምንድን ብትችል
ልጁን የሚያሳክም ከሆነ በቃ ልጁ መጥቶ ያሳክም እያየው። አለበለዚያ አባል ሆኖ እኛ አሁን ዝርዝር አምጥተናል። ለምሳሌ ዝርዝሩ እዚህ አሁን አልያዝኩትም። 100 ልጆች ኬዛቸው ምን እንደሆነ፣ እድሜያቸው ማን እንደሆነ፣ የወላጆቻቸው ስልክ፣ የሚታከሙበት ወጪ ገንዘብ አሁን ስንት ብር ይሆናል በልጆቹ ልክ ይደመርና እንደየኬዛቸው ሁኔታ ዋናው 100 ልጆች ለማሳከም ነው። አሜሪካን ሲሆን መጣ 100 ልጅ በየአመቱ የሚያሳክም አባላት ለማፍራት ነው የመጣ ነው። ስለዚህ አንተም አባል ብትሆንልኝ የአንተ ጓደኞች ሰብስበህ አንድ ልጅ ብታሳክምልኝ፣ አንድ ልጅ እናሳክም፣ ግድ የለም የትም አሳክመው። ግን ብዙ ልጆች ተሰልፈዋል። በቃ ተሙ አንድ ልጅ አሳክመ፣ በየአመቱ አንድ ልጅ አሳክመ፣ አንተ 10 ልጅ የምታሳክም አሳክመም ይሆናል። እንዳልከኝ ቅድም ብዙ እርዳታ እንደመሰበስብ ሰምቻለሁ። እኔ እሱን በጣም አፕሪሼት አደርጋለሁ። ስለዚህ ምን ያህል ታገኛላችሁ የሚለው የምናገኘውን ገንዘብ በልጆች ቁጥር ነው የመደብነው። 100 ልጆች ሊያሳክም የሚችል አባላት ማግኘት ነው ዋና ዓላማችን። የሚሰበሰበው ገንዘብ ተሰብስቦ ሲያበቃ ዋነኛ ዓላማችን የልጆችን የመታከም አቅም መቀነስ ስለሆነ በተለያዩ ክልሎች ሴንተር አቋቁመን ብዙ ልጆች ማከም ነው። ለአሁኑ እቅዳችን በአመት 300 ነው። ከተሳካልን ግን በአራቱም ክልሎች 300 ብናክም 4 ጊዜ 300 1200 ልጆች እናክማለን ብለን እናቅዳለን። የመጨረሻው የቅድም የልብ ህሙማን ያልከው ጋር የተገናኘ ጥያቄ ስለሆነ እኔ ወንድሜን ሄድ አነጋግረዋል። አጋጣሚ ሆኖ መልኬን አያውቀኝም። የበፊቱ ዳይሬክተር እኔ ጋር ሰርጀሪ ይሰራ ነበር እኛ ሆስፒታል ውስጥ። የአሁኑ ግን እሱ ሊያውቀኝ ይችላል፣ እኔ አላውቀውም። ለምን መግለጫ እንደሰጠም አልገባኝም። ቁም ነገሩ ልጆች እናሳክም ነው ያልኩት። የልብ ማዕከል ስም አልጠራሁም። እኔ በልብ ማዕከል ስም እርዳታ አልሰበስብም። ሀርት ቱ ሀርት ነው የሚባል እንጂ ለምን እንደከፋው አልገባኝም። ወንድሜ ምን ነው ከፋ ብትችል መተህ ለምን አላገዝከኝም? ለምን እሱ ከዚህ በፊት መጥቶ እዚህ ሀገር አለመነም አዶንያስን እሱም ያውቀዋል፣ እኔም ያውቀዋለሁ። ገቢ ማሰባሰብ እኮ ነው የመጣሁት እኔ ለልጆች ገቢ አሰባስበሃል ብርሃን እኔ ጋር በጣም በደስታ አብረን እናሰባስብ በደስታ ልጆች ልሰራ ነው ይሄ ጎሎኛል እርዳኝ በደስታ ማንም ያውቀናል። እዛ ሀገር አዲስ አበባ ሀገር የሚኖር ሰው ሁሉም ሰው ያውቃል። ሰው ለመርዳት ያለን ፍላጎት ምን ያህል እንደሆነ ያውቃል። ስለዚህ ተመስገን ጥያቄን እስከ መጨረሻው መልስልሃለሁ። የሌሎች ሰዎች ጥያቄ ግን ስላለ አንተ በፈለግከው ሰዓትና አሁንም ማታ አመሻለሁ ያለሁበትን ቦታ በስልክ እነግርሃለሁ። እስከሚገባ ድረስ አስረዳለሁ። ሚዲያ ላይ መውጣት ያለበትን ታወጣዋለህ። ስለዚህ የሌሎች ጥያቄዎች ብዙ ስላሉ የመጨረሻ አንድ ጥያቄ ልስጥህና እኔ እናንተ አብቅተን ሌሎችን ደግሞ እናስገባቸው። 2 የበጎ አድራጎት ድርጅቶች ሲቋቋሙ ወይም 10ም 20ም ሊቋቋሙ ይችላሉ። ተመሳሳይ ዓላማ ያላቸው ሊሆኑ ይችላሉ። አንዱ ለሌላው ሪፖርት የማድረግ ወይም አንዱ ከሌላው ጋር በጋራ የመስራት ግዴታ ግን የለባቸው። ከፈለጉ አብረው ሊሰሩ ይችላሉ። ካልፈለጉ ደግሞ በየራሳቸው መንገድ ሊሄዱ ይችላሉ። ምንም የሚከለክል ነገር የለም። በእኛ በኩል ግን የሚደረገው ምንድን ነው? ዓላማችን ተመሳሳይ ከመሆኑ የተነሳና እነኚህ ያሉ የሚባሉትም የልብ ህሙማን ህፃናት ቁጥራቸው እየተገለጸ ሁልጊዜ የሚነገረው ሁሉ አንድ ነው። የልብ ህሙማን ህፃናቱ የልብ ህሙማን ህፃናት መርጃ ማህበር አሳከማቸው፣ ሀርት ቱ ሀርት አሳከማቸው፣ ኢትዮ ኢስታንቡል አሳከማቸው፣ አቶ ብርሃን አሳከማቸው ወይም ሌላ ተቋም ቢያሳክማቸው ሁሉ አንድ ነው። ከአንድ ቦታ ነው የሚመጡት። ማንም ያሳክማቸው። ትልቁ ቁም ነገር የታማሚዎችን ቁጥር መቀነስና ለታማሚዎቹ የመድረሱ ጉዳይ ነው እንጂ እኔ ሳላቀው ከኔ ጋር ሳይተባበር እገሌ ይሄንን አደረገ የሚል ተቃውሞ የሚነሳ አይመስለኝም። እኔ አላቅም። አሁን ጉዳዩን እርሶ ስላነሱት ነው። በዚህ ደረጃ የሚነሳ ቅሬታ ሊኖር ይችላል ብዬ አላስብም። ሊኖርም አይገባም። ዓላማዬን የሚደግፍልኝ ሌላ የበጎ አድራጎት ተቋም ከመጣ በደስታ ለሱም እተባበረዋለሁ። እሱም ጋር ይሄንን አድርግልኝ ካለኝ አድርግለታል። አቶ ብርሃንም ይሄንን ለማድረግ በጣም ዝግጁ መሆኑን አውቃለሁ። ከልብ እርካታና ደስታ የሚሰጠው ነገር የህፃናቱ ስቃይ የመቆሙ ጉዳይ ስለሆነ ማለት ነው። እኛ በነገራችን ላይ በሀገራችን ኢትዮጵያ እኛ በበርካታ እና በተለያዩ የማህበራዊ ጉዳዮች ብዙ ተሳትፎ የምናደርግ በህዝብ ዘንድም ከፍተኛ አመኔታና ከበሬታን ያገኘን እጅግ በጣም ጥሩ ኩሩ ኢትዮጵያውያኖች ነን። በእንደዚህ አይነት የሚያስጠረጠር ተግባር ላይ አንሰማራም፣ ተሰማርተንም አናቅም።
ይልቁንም እንዲህ በሚያኮራ ለወገን ሊደረስ በሚገባ ጉዳይ ላይ በመድረስ የምንታወቅ ዛሬም ራሳችንን እንደዚህ ግንባራችንን ሰጥተን ለልመና ወገኖቻችንን ከስቃይ ለማዳን ለልመና ስራችንን ጥለን ውቅያኖስ አቋርጠን የመጣን ሰዎች ነን። ይሄ ተቋም ገንዘብ ሰብስቦ ለታሰበለት ዓላማ አላዋለም የሚባል ደረጃ ሳይደርስ በዚህ አይነት ጥርጣሬ መታየቱ በእውነት እጅግ በጣም ቅር የሚያሳይ ነገር ነው። ለእኔ አቶ ብርሃን ብዙ አልተሰማውም፣ ለእኔ ግን እጅግ በጣም ቅር አሰኝቶኛል። እኔ ምን ያህል ስራ ትቼ ምን ያህል ጉዳዮች ትቼ ለዚህ ጉዳይ ቅድሚያ ሰጥቼ ይህንን ሁሉ መንገድ አቋርጬ እኔ ትናንትና ጠዋት ከሌላ አገሬ ገብቼ ማታ ነው ተሳፍሬ ወደዚህ የመጣሁት። ይህንን ነገር ለማሳካት ካለኝ ጽኑ ፍላጎት በመነጫ ማለት ነው። በእንደዚህ አይነት ደግሞ ጥርጣሬ የሚያዩ ግለሰቦች ሲያጋጥሙ በጣም ግን የምኮረው ብዙ ሰው በእንደዚህ አይነት አያልም። ብዙ ሳይሆን መላው ህዝብ አያልም። በእንደዚህ አይነት በጣም የምንታወቅ ሰዎች ነን። እኛም በራሳችን በአገልግሎታችን እጅግ በጣም የምንኮራ ሰዎች ስለሆንን በእንደዚህ አይነት የምንሸማቀቅም አይደለንም። ከዓላማችንም የምንዛነፍ ሰዎች አይደለንም። በእጅግ በተጠናከረ ሁኔታ ከዚህ በላይ ነው አሁን እንደውም ይህንን አገልግሎት የምንቀጥለው እና በጣም አዝኛለሁ። ለምን ጠየቁ አልልም። ጥያቄው ቅንነት የተሞላው ከሆነ የተሰጠው ምላሽ እጅግ በጣም ከሚገባው በላይ በመሆኑ በዚሁ ብናቆመውና ወደ በጎ ነገር ይልቁንም አቶ ብርሃን እንዳለው ወደ ማስተባበሩ ነገር ብንገባ በጣም የተሻለ ነው። ሀገራችንን፣ ወገናችንን፣ በስቃይ ውስጥ የሚገኙትን ህፃናት የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ለኔ የተጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ መጥፎ ታሪክ የለንም። የተጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ መጥፎ ታሪክ የለንም። ገንዘቡ አልተሰበሰብም፣ ለበጎ ዓላማ አልዋለም አልተባለም። አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቆ በአንድ በኩል አዝኜሎታለሁ፣ በጣም ተሰቃይተዋል ማለት ይሄ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ። እንደዚህ አይነት ስጋት ስላደረቦትና እንደው በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን ለእንደዚህ አይነት ጥያቄዎች ምላሽ በመስጠት ስለባከነ አዝኛለሁ። በሁለት መንገድ እናመሰግናለን። መጨረሻ አንድ ድል ስላልኩ አቶ ተመስገን እሷን ልስማና በኋላ ቀጠሮ እንይዛለን። እሺ ወደ መጨረሻ ማጠቃለያ ነገር ካለ ማጠቃለያ ነው። አቶ መኮንን ከይቅርታ ጋር ጥያቄ መጠየቅ መጠርጠር አይደለም፣ የሚያናድድም ኢሞሽናል የሚያደርግ ነገር አይደለም። ስለዚህ ገንዘብ ለማሰባሰብ የመጣ ድርጅት ጥያቄ ለምን በዚህ መልኩ ተጠረጠርን? የጥርጣሬ ጥያቄ አልተነሳም። ጥያቄውን ቪዲዮውን መልሳችሁ ማየት ትችላላችሁ። ይሄ እንዴት ነው የምታውሉት? እንደዚህ ነው አንድ ኦነር ነው ምናምን መሰል ጥያቄ እንጂ የጥርጣሬ ይሄን ያህል ኢሞሽናል የሚያደርግ ነገር የለም። ምክንያቱም የሚሰበሰበው ገንዘብ ከህዝብ ነው፣ ከኢትዮጵያውያን ነው፣ ለኢትዮጵያውያን። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄን አቅርበዋለሁ። እኔ የሆነ ነገር አሁን አቶ ብርሃን የእኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አምሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ለምን ጠየቁ ጊዜውን በእንደዚህ አይነት ጥያቄዎች ባናባክነው ለማለት ነው። ጥያቄውን በጣም እደግፋለሁ፣ ግን ጥያቄው በቅንነት ከሆነ ብዬ ነው የመለስኩት። በጥርጣሬ ከሆነ ደግሞ ብዬ በሁለት አማራጭ በቅንነት ከሆነ የተሰጠው ምላሽ በቂ ስለሆነ በእንደዚህ አይነት ብንዘጋው ይህን ጉዳይ የመጨረሻውን ጥያቄ አቅርበ ደግሞ ልዝጋ። እኔ የምፈልገው አንተ ነገ አብረኝ እንድትቆም ነው። ችግር የለም። እኔ እናንተ ስናወራ ምናልባት አንድ ጻ ልጅ ሞቶ ሊሆን ይችላል። ፈጣሪ ምስክሬ አንድ ሕፃን ልጅ በዚህ መካከል አንድ ነገር ሆኖ ሊሆን ይችላል። ነገ አብረን ካልቆምክ ግን አዝናለሁ። እኔ የምመልስልህ በቅንነት ነው። የሁለታችንም ልቦና ፈጣሪ ያውቀዋል።